ወይዘሮ ፈትለ ገብረ እግዚአብሔር ሰሞኑን የተናገረችው በጣም አነጋጋሪ ጉዳይ አለ። ከዛ ላይ የምንረዳው ነገር ቢኖር ታሪክ ለመድገም እየተንደረደሩ መሆኑን ከምንም ነገር እንደማይማሩ ለመማርም ዝግጁ እንዳልሆኑ የደብረጽዮንን ህወሓት ብትገልጹ ወይም ብንገልጽ መነሻቸው መዳረሻቸውም ስልጣን እንደሆነ ነው። ፓርቲው አሁን ባለው ሁኔታም ራሱን ሪፎርም አድርጎ መሰረታዊ ሪፎርም አድርጎ በጣም ፎርሚደብል የሆነ ወይም ጠንካራ ተገዳዳሪ ኃይል ሆኖ ይወጣል ብዬ እኔ አልገምትም። እነሱ ግን አሁንም ምንም እንዳልሆኑ ነው የአክት እያደረጉ ያሉት። እሷ ብቻም አይደለችም። ኢንታየር ክሪው በተለይ ኦልድ ጋርድ ስልጣን በዚህ ልክ እንዴት ነው ሱት የሚሆን ከፍተኛ መስዋዕትነት የሚከፈልበት ህዝብ በሺህ ሳይሆን በሚሊየን ዋጋ ለእነኚህ ሰዎች ብሎ ዋጋ የሚከፍልለት የሚረግፍበት ሊገባኝ ስላልቻለ ምናልባት ሰው እያረጀ ሲሄድ የስልጣን ፍቅር በጣም እየጨመረ ስስቱም እየጨመረ የሚሄድ ነው የሚመስለኝ አሁን የምረዳ